ወገኖቼ በህይወታችሁ ብዙ አቃጣሪ አይታችሁ ልታውቁ ትችላላችሁ፣ ግን እንደዚህ ካሜራ አቃጣሪ የለም። ትላንትና አንዲት ጓደኛችን ታክሲ ውስጥ ስልኳን ረስታ ወረደች። ከዛ ለባለ ታክሲው ደወለችለትና ስልኬን ረስቻለሁ ስትለው አዎ አለ። አምጣልኝ ስትለው አላመጣም ብር ትሰጭኛለሽ ወይ ይላታል። ከዛ በኋላ እሱም ስልክ አያነሳም፣ የሷም ስልክ ባትሪ ዘጋ ማለት ነው። ከዛ በማግስቱ ፖሊስ ጣቢያ ሄደች። አገሩ ቻይናማ አይደለም። ስልክ ታክሲ ውስጥ የነበረ ባለ ታክሲው ስልኬ ሊመልስልኝ አልቻለም። የት ቦታ ነው የተሳፈርሽው? እዚህ ቦታ ቃቃቃ ሲስተም ላይ። የት ነው የወረድሽው? እዚህ ቦታ ቃቃቃ ሲስተም ላይ። ከዛስ የመኪናው ታርጋ በለጭ፣ ታርጋው ስር ስሙ በለጭ፣ ከስሙ ስር ስልክ ቁጥሩ በለጭ። በስልክ ቁጥሩ ፖሊስ ድውል አድርገው ኒሃው ፓቻ አቶ እንትና ነውት እንዴ? አዎ የሰው ስልክ ወስደዋል። አይ አልወሰድኩም፣ ግን ታክሲ ውስጥ ረስታው ሄዳ ነው። በሏን በፍጥነት ያምጡ እዚህ ፖሊስ ጣቢያ። እሺ ሽንቱን ሊሸና ሲል ነበር ፖሊስ የደወለለት። አልሸናም፣ ያስታውቃል። ሽንቱ ቁርጥማት ይዞታል ሲደርስ ማለት ነው። እየበረረ መጣ። ስልኳን ሰጣት። ሩቅ ቦታ ስለሆነ የመጣው። አንቺም ደግሞ 300 ብር ክፈይ አሏት። 300 ብር ከፈለች፣ ስልኳን ተቀበለች እላቸዋለሁ። አይ አገር